በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የዮሐንስ ወንጌል ምዕራፍ 4። ጌታችን ኢየሱስ ከዮሐንስ ይልቅ ደቀ መዛሙርትን እንዳበዛና እንደሚያጠምቅ ፈሪሳውያን መስማታቸውን አወቀ። ነገር ግን ደቀ መዛሙርቱ እንጂ እርሱ ራሱ ጌታችን ኢየሱስ አላጠመቀም። የይሁዳንም ምድር ትቶ ዳግመኛ ወደ ገሊላ ሄደ። በሰማርያ በኩልም ሲያልፍ ሳለ ያዕቆብ ለልጁ ለዮሴፍ በሰጠው በወይን ቦታ አቅራቢያ ወዳለችው ሲካር ወደምትባለው የሰማርያ ከተማ ደረሰ። በዚያም የያዕቆብ የውሃ ጉድጓድ ነበረ። ጌታችን ኢየሱስም መንገድ በመሄድ ደክሞ በዚያ ጉድጓድ አጠገብ ተቀመጠ። ጊዜውም 6 ሰዓት ያህል ነበር። እነሆ ከሰማርያ አንዲት ሴት ውሃ ልትቀዳ መጣች። ጌታችን ኢየሱስም ውሃ ጠጪኝ አላት። ደቀ መዛሙርቱ ምግብ ሊገዙ ወደ ከተማ ሄደው ነበርና ያቺ የሰማርያ ሴትም አንተ አይሁዳዊ ስትሆን እኔም ሳምራዊት ስሆን እንዴት ከኔ ዘንድ ውሃ ልትጠጣ ትለምናለህ? አለችው። አይሁድ ከሳምራውያን ጋር በሥርዓት አይተባበሩም ነበርና። ጌታችን ኢየሱስም የእግዚአብሔርን ስጦታና ውሃ ጠጪኝ ብሎ የሚለምንሽን ማን እንደሆነ ብታውቂስ አንቺ ደግሞ በለመንሽው ነበር፣ እርሱም የሕይወትን ውሃ በሰጠሽ ነበር ብሎ መለሰላት። ያቺ ሴትም እንዲህ አለችው፣ ጌታዬ መቅጃ እንኳን የለህም፣ ጉድጓዱም ጥልቅ ነው። እንግዲህ የሕይወት ውሃ ከወዴት ታገኛለህ? ይህን ጉድጓድ ከሰጠን ከአባታችን ከያዕቆብ አንተ ትበልጣለህ። እርሱም ልጆቹም ከብቶቹም ከእርሱ ጠጥተዋል። ጌታችን ኢየሱስም መልሶ እንዲህ አላት፣ ከዚህ ውሃ የሚጠጣ ሁሉ ዳግመኛ ይጠማል። እኔ ከምሰጠው ውሃ የሚጠጣ ግን ለዘላለም አይጠማም። እኔ የምሰጠው ውሃ በውስጡ ለዘላለም ሕይወት የሚፈልቅ የውሃ ምንጭ ይሆንለታል እንጂ። ሴቲቱም ጌታዬ ሆይ እንዳልጠማ ዳግመኛም ውሃ ልቀዳ ወደዚህ እንዳልመጣ እባክህ ከዚህ ውሃ ስጠኝ አለችው። ጌታችን ኢየሱስም ሄደሽ ባልሽን ጥሪና ወደዚህ ነይ አላት። ሴቲቱም ባል የለኝም ብላ መለሰችለት። ጌታችን ኢየሱስም እንዲህ አላት፣ ባል የለኝም በማለትሽ መልካም ተናገርሽ። ቀድሞ 5 ባሎች ነበሩሽ፣ ዛሬ አብሮሽ ያለው ግን ባልሽ አይደለም። ይህንስ እውነት አልሽ። ሴቲቱም እንዲህ አለችው፣ ጌታዬ አንተ ነቢይ እንደሆንክ አያለው። አባቶቻችን በዚህ ተራራ ሰገዱ፣ እናንተ ግን ይሰግዱበት ዘንድ የሚገባው ስፍራ በኢየሩሳሌም ነው ትላላችሁ። ጌታችን ኢየሱስም እንዲህ አላት፣ አንቺ ሴት በዚህ ተራራ ወይም በኢየሩሳሌም ብቻ ለአብ የማይሰግዱበት ሰዓት እንደምትመጣ እመኚ። እናንተ ለማታውቁት ትሰግዳላችሁ፣ እኛ ግን ለምናውቀው እንሰግዳለን። መድኃኒት ከአይሁድ ወገን ነውና። ነገር ግን በእውነት የሚሰግዱ በመንፈስና በእውነት ለአብ የሚሰግዱባት ጊዜ ትመጣለች፣ እርሷም አሁን ናት። አብ እንዲህ የሚሰግዱለትን ይሻልና፣ እግዚአብሔር መንፈስ ነውና የሚሰግዱለትም በመንፈስና በእውነት ይሰግዱለት ዘንድ ይገባል። ሴቲቱም ክርስቶስ የሚሉት መሲህ እንደሚመጣ እናውቃለን፣ እርሱም በሚመጣ ጊዜ ሁሉን ይነግረናል አለችው። ጌታችን ኢየሱስም የማነጋግርሽ እኔ እርሱ ነኝ አላት። በዚያም ጊዜ ደቀ መዛሙርቱ መጥቶ ከሴት ጋር የሚነጋገር ነበርና ተደነቁ። ነገር ግን ምን ትሻለህ? ወይስ ከእርሷ ጋር ለምን ትነጋገራለህ? ያለው የለም። ሴቲቱም ምን ስራዋን ትታ ወደ ከተማ ገባች፣ ለሰዎችም ነገረች። የሰራሁትን ሁሉ የነገረኝን ሰው ታዩ ዘንድ ኑ እንጃ እርሱ ክርስቶስ ይሆን? ከከተማም ወጥተው ወደ እርሱ ሄዱ።
በዚህም ጊዜ ደቀ መዛሙርቱ መምህር ሆይ እህል ብላ ብለው ለመኑት። ጌታችን ኢየሱስም እኔ የምበላው እናንተ የማታውቁት ምግብ አለኝ አላቸው። ደቀ መዛሙርቱም እርስ በርሳቸው አንዳች የሚበላው ምግብ ያመጣለት ሰው ይኖር ይሆን ተባባሉ። ጌታችን ኢየሱስም እንዲህ አላቸው፣ የኔስ መብል የላከኝን የአባቴን ፈቃድ አደርግ ዘንድ ስራውንም መፈጽም ዘንድ ነው። እናንተ እስከ 4 ወር ድረስ መከር ይሆናል የምትሉ አይደለምን? እነሆ እላችኋለሁ፣ ዓይናችሁን አንሱ፣ መከሩም ሊደርስ እንደገረጣ ምድሩን ተመልከቱ። አጫጅም ዋጋውን ያገኛል፣ የሚዘራና የሚያጭድም በአንድነት ደስ እንዲላቸው ለዘላለም ሕይወት ፍሬን ይሰበስባል። አንዱ ይዘራል ሌላውም ያጭዳል የሚለው ቃል በዚህ እውነት ሆኗል። እኔም ያልደከማችሁበትን እንድታጭዱ ላክኋችሁ። ሌሎች ደከሙ፣ እናንተም በድካማቸው ገባችሁ። ስለ ሳምራውያን የሰራሁትን ሁሉ ነገረኝ ብላ የመሰከረችው ሴት ስለነገረቻቸው ከዚያች ከሰማርያ ከተማ ብዙዎች አመኑበት። ሳምራውያንም ሁሉ ወደ እርሱ መጥተው በእነርሱ ዘንድ እንዲኖር ማለዱት። 2 ቀንም ያህል በዚያ ተቀመጠ። ስለ ቃሉም እጅግ ብዙዎች አመኑበት። ሴቲቱንም እኛ ራሳችን ይህ በእውነት የዓለም መድኃኒት ክርስቶስ እንደሆነ ሰምተንና ተረድተን ነው እንጂ በአንቺ ቃል ያመንበት አይደለም አሏት። ገሊላውያን እንደተቀበሉት ከ2 ቀንም በኋላ ጌታችን ኢየሱስ ከዚያ ወጥቶ ወደ ገሊላ ሄደ። ነቢይ በገዛ ሀገሩ እንደማይከብር እርሱ ራሱ ጌታችን ኢየሱስ መሰከረ። ወደ ገሊላም ደግሞ በገባ ጊዜ ገሊላውያን ሁሉ ተቀበሉት። እነርሱ ለበዓል ሄደው ስለነበር በበዓሉ ቀን በኢየሩሳሌም ያደረገውን ተአምር አይተው ነበርና። ጌታችን ኢየሱስም ውሃውን የወይን ጠጅ ወዳደረገበት የገሊላ ክፍል ወደምትሆን ወደ ቃና ዳግመኛ ሄደ። በቅፍርናሆም ልጁ የታመመበት የንጉሥ ወገን የሆነ አንድ ሰው ነበረ። እርሱም ጌታችን ኢየሱስ ከይሁዳ ወደ ገሊላ እንደመጣ በሰማ ጊዜ ወደ እርሱ ሄደ። ሊሞት ቀርቦ ነበርና ወርዶ ልጁን ያድንለት ዘንድ ለመነው። ጌታችን ኢየሱስም ምልክትና ድንቅ ስራን ካላያችሁ አታምኑም አለው። ያም የንጉሥ ወገን የሆነ ሰው አቤቱ ልጄ ሳይሞት ፈጥነህ ውረድ አለው። ጌታችን ኢየሱስም ሂድ ልጅስ ድኗል አለው። ያም ሰው ጌታችን ኢየሱስ በነገረው ቃል አምኖ ሄደ። ሲወርድም አገልጋዮቹ ተቀበሉትና ልጅስ ድኗል ብለው ነገሩት። የዳነባትን ሰዓቷንም ጠየቃቸው። ትላንትና በ7 ሰዓት ንዳዱ ተወው አሉት። አባቱም ጌታችን ኢየሱስ ልጅ ድኗል ባለበት ሰዓት እንደሆነ አወቀ። እርሱም ቤተሰቦቹም ሁሉ አመኑ። ዳግመኛም ጌታችን ኢየሱስ ከይሁዳ ወደ ገሊላ መጥቶ ያደረገው ሁለተኛው ተአምር ይህ ነው። ምዕራፍ 5 ጌታችን መጻጉዕን እንደፈወሰው። ስብሐት ለእግዚአብሔር። ይቆየን።